እናንተ ብትሆኑ ምን ታደርጋላችሁ? ይህ ከላይ የምትመለከቱት ግለሰብ በዚህ ሰዓት ላይ ያደረገው ነገርም መነጋገሪያ ሆኗል። ይህ ሰው የፍሎሪዳ ነዋሪ ሲሆን ከነዳጅ ማደያ የቆመ አንድ መኪናን ሰርቆ የወሰደ ሲሆን ታዲያ ከረዥም ጉዞ በኋላ የመኪናውን የኋላ ወንበርን ተመልሶ ሲመለከት የአንድ ዓመት ሕፃን ልጅ በኋላኛው ወንበር ላይ እንዳለ ተመልክቷል። በዚህም ወቅት ታዲያ ከሌባ በማይጠበቅ ሁኔታ መኪናውን ይዞ ወደ ሰረቀበት ቦታ ተመልሷል። በዚህም ወቅት የልጁ እናት በድንጋጤ ወደ ተሽከርካሪው ስትሮጥ የተመለከታት ሲሆን መኪናውንም ልጁንም ምንም ጉዳት ሳይደርስባቸው መልሶ ከመኪናው ወርዶ በእግሩ ቢሸሽም በኋላ ላይ ተይዞ አሁን በእስር ላይ ይገኛል። የፍሎሪዳ ባለስልጣናት ታዲያ ክስተቱን ለወላጆች ለማስጠንቀቅ እየተጠቀሙበት ይገኛሉ። ህፃናት በመኪና ውስጥ ብቻቸውን ሲቀሩ አጭር ጊዜ ውስጥ ቢሆን እንኳን ወደ አደገኛነት ሊቀየር ይችላል ብለዋል። ይሄ ሌባ በምን መልኩ ቢቀጣ ሐሳብ አላችሁ? ሐሳባችሁን በኮመንት መስጫ ስጡበትም። አንዳንድ ጊዜ ጨካኝ ከምንላቸው ሰዎች ውስጥም ፈጣሪ ርህራሄ እንዲኖራቸው ያደርጋል። በዚህም ይህ ሌባ ለህፃኑ ይህንን ርህራሄ አሳይቷል። በዚህ አጋጣሚ መልካም ልብ ላላችሁ በሙሉ አንድ መልእክትን ከወደ ጎንደር ለእናንተ መጥቷል። በሙታንሳ የማር ቅዱስ ሚካኤል አንድነት ገዳም የሚገኙ መነኮሳት ከባድ ፈተናን እያሳለፉ ይገኛሉ። ሌላው ቢቀር ለእነዚህ ገዳማት አስራታችንን በማስገባት አለው ልንላቸው ይገባል። የሙታንሳ የማር ቅዱስ ሚካኤል አንድነት ገዳም መነኮሳት የእኛን እገዛ ይሻሉና ርብርባችንን አጠናክረን በማስቀጠል የተጀመረውን የአባቶች በዓት ግንባታ አጠናቀንም አባቶችን ካለባቸው የመጠለያ ችግር እንታደጋቸው። ድጋፍ ለማድረግ የኢትዮጵያ ንግድ ባንክና የአቢሲዲያ ባንክ አካውንቶችን እዚህ ጋር ከላይ አስቀምጬላችኋለሁ። እንዲሁም ከታች በተቀመጡ ስልክ ቁጥሮች በመደወልም አባቶችን አገኟቸው። መልካም ቀን።